እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እንባርካለን፣ እናመሰግናለን። ያስተማርከንን ቃልህን በጌታ በኢየሱስ ክርስቶስ ስም እናውጃለን። የእግዚአብሔር መንግስት በልባችን ውስጥ እንዳለች እናረጋግጣለን። ስራችን በእግዚአብሔር መንፈስ የተቀደሰ ነው። በሕይወታችን ውስጥ የእግዚአብሔር ጸጋ ፈጽሞ ከንቱ አይሆንም። ማንኛውም ጥረት ለመጀመር ባለን ፍላጎትና ዝግጁነት ብቻ ሳይሆን እነሱን ወደ ምርጥ ፍሬ ለማምጣት ሁል ጊዜ በመንፈስ ቅዱስ ችሎት እንሰራለን። መንፈሳችን፣ ነፍሳችንና አካላችን ሙሉ በሙሉ ለመንፈስ ቅዱስ መሪነት ተሰጥቷል። እኛ ለእግዚአብሔር ቃልና ለእግዚአብሔር መንፈስ የተገዛነን ተራ አይደለንም። እግዚአብሔር በጎ ፍቃዱን ለማድረግና ልናደርግ በእኛ በኃይል ይሰራል። የጌታ ሞገስ በውስጣችን እየጨመረ በሚሄድ መጠን ይሰራል። ሃሌሉያ! ክብር ለእግዚአብሔር ይሁን። እኛ ቸልተኛ መሆን ፈጽሞ አንችልም። የእግዚአብሔር ጸጋ በሕይወታችን በስቶልናል። ለሕይወት አቅጣጫ አለን። ጌታ መንፈስ ቅዱስ ወደ እውነት ሁሉ እየመራን ነው ያለው፣ እያስተማረን፣ እያጽናና። የእግዚአብሔር ቃል በልባችንና ባፋችን ውስጥ ነው እና እነሱን ስንናገር ጠማማ መንገድ ሁሉ ይቀናል። ሃሌሉያ! ክብር ለእግዚአብሔር ይሁን። መንፈስ ቅዱስ ለጥቅማችን እየሰራ ነው። ስለዚህም ለመፍራት ፈቃደኞች አይደለንም። እኛ ከላይ ነን። የኛ ልምድ ከብዙሃኑ የተለየ ነው። የመንግስቱን እውነታዎች ብቻ ወደምናገኝበት ወደ ክብሩ ከፍ ያለ የህይወት ቦታዎች በመንፈስ ቅዱስ ተነስተን እንጓዛለን። ለመንፈስ ነገሮችና ለእግዚአብሔር መንግስት መስፋፋት ያለን ቅናት እጅግ ታላቅ ነው። አሜን። ሃሌሉያ! እኛ የምናበራ ብርሃኖች ነን። ጌታን እያገለገልን በመንፈስ ቅዱስ የምንኖር ከወንጌል ጋር ልዩ የሆነ ከፍተኛ ፍቅር አለን። አሜን። ሃሌሉያ! ክብር ለእግዚአብሔር ይሁን። እኛ እውነተኛና ታማኝ የወንጌል አገልጋዮች፣ የክርስቶስ አምባሳደሮች ነን። አሜን። ጌታ ይመስገን። በእኛ ውስጥ በኃይል በሚሰራው በመንፈስ ቅዱስ ኃይል ብዙዎችን ወደ ጽድቅ ከጨለማ ወደ ብርሃን በመለወጥ ዛሬ ውጤታማዎች ነን። ጌታ ይመስገን። ክብር ለእግዚአብሔር ይሁን። እኛ ኮከቦች ነን። በእግዚአብሔር መንግስት ውስጥ መዋለ ንዋያችን በማፍሰስ ዓለማችንን በመንካትና ተጽዕኖ በማሳደር ሁል ጊዜ እያበራን በመንፈስ ቅዱስ እያበራን እንኖራለን። ለእግዚአብሔር ክብር ለእግዚአብሔር ይሁን። አሜን። ሃሌሉያ! በእግዚአብሔር ቃል ጥበብን፣ እውቀትን፣ ማስተዋልን እንዳገኘን እናውጃለን። ሃሌሉያ! እናም ዛሬ በመንፈሳችን ውስጥ በተተከለው የእውነት ብርሃን እንመላለሳለን። ሃሌሉያ! ክብር ለእግዚአብሔር ይሁን። እኛ በእግዚአብሔር መንፈስ ተሞልተናል እና በእኛ ውስጥ ለድካም ቦታ የለንም። ጌታ ከፍ አደረገን። በክብርና ሞገስ ተሞልተናል። ብርታትና ደስታ በማደሪያችን ውስጥ ናቸው። ሃሌሉያ! ክብር ለእግዚአብሔር ይሁን። በቃሉ የወደፊት ህይወታችን እናውቃለን። ከኛ ምንም የተደበቀ የለም። ጌታ መንፈስ ቅዱስ ፊት እየሄደ ያበራልናል። የእግዚአብሔር ቃል ለእግራችን መብራት፣ ለመንገዳችን ብርሃን ነው። የህይወታችን እርምጃ በእግዚአብሔር ቃልና በመንፈስ ተመርቷል እናም የታዘዘ ነው። አሜን። ሃሌሉያ! ለእግዚአብሔር ዓላማ በትክክለኛ ቦታና በትክክለኛው ጊዜ ላይ ተቀምጠናል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! በእግዚአብሔር መንፈስ ከፍ አለን። እግዚአብሔር ሆይ እናከብራለን። እግዚአብሔር ሆይ እንወድሃለን። ጌታ ሆይ እንወድሃለን፣ እናመሰግናለን። ቀድመህ የወደድከን ጌታ እንወድሃለን። በእውነት በመንፈስም እናመልክሃለን። ሃሌሉያ! አንተ መልካም ነህ ለኛ። ጸጋን ስለሰጠን፣ መንፈስህን በመንፈስ ስላጠጣን ጌታ ሆይ እንወድሃለን፣ እናመሰግናለን። ለብዙ ትውልዶች ደስታ፣ ዘላለማዊና የላቀ ህይወት
እንድናመጣ ስላረከን እናመሰግናለን። እኛ ከጽዮን ነን። ሃሌሉያ። በእኛ ከእግዚአብሔር አብ ተወልደናልና በእኛ ዓለም ላይ ለውጥ ለማምጣት በመለኮታዊ ኃይል ተሞልተናል። በሄድንበት ቦታ ሁሉ ዘላቂ ፍሬዎችን እናፈራለን፣ የጽድቅ ፍሬዎችን እናፈራለን። ሃሌሉያ። ምክንያቱም እኛ የእግዚአብሔር ወይን ፍሬ የሚያፈራ ክፍል ውስጥ ነን። ሕይወታችን የእግዚአብሔር ክብር ፍጹም መገለጫ ነው። ሕይወታችን የእግዚአብሔር ክብር ፍጹም መገለጫ ነው። ክርስቶስ በምድር ሁሉ ላይ ንጉሥ ሆኖ ሲገዛ መንግስቱን በምድርና በሰዎች ልብ በመመስረት ከእርሱ ጋር እንነግሳለን። እግዚአብሔር ይባረክ። እግዚአብሔር ክብር ላንተ ይሁን። ሃሌሉያ። ኢየሱስ ጌታ ነው። የእግዚአብሔር ሕይወት በሙላት አለን። የእግዚአብሔር ሕይወት በሙላት አለን። ሕይወታችን በሽታን የሚረግጥ ድህነትን የሚረግጥና ውድቀትን የሚረግጥ ነው። በክርስቶስ ኢየሱስ ያለውን የላቀ ሕይወት ተቀብለናል እና የመለኮታዊ ተፈጥሮ ተካፋዮች ነን። እግዚአብሔር ይባረክ። እግዚአብሔር ይመስገን። ትልቅ ቦታ ገብተናል። ሰማያዊ ስፍራ ጸጋን መጨመር እድሎች ማለቂያ የሌላቸው የገንዘብ እድሎችና ሞገስ የዕለት ተዕለት ሕይወታችን ተሞክሮ ነው። ከውስጥ ወደ ውጭ እንኖራለን በመንፈስ። እኛ የምንመላለሰው በመንፈስ ቅዱስ ኃይል ነው። የእግዚአብሔር ቃል የእግዚአብሔር መንፈስ የሕይወታችን መሪ ናቸው። ሃሌሉያ። ክብር ለእግዚአብሔር ይሁን። የእግዚአብሔር ጥበብ በውስጣችን በኃይል ይሰራል። ይህ ጥበብ በምናደርገው ነገር ሁሉ እንድንበለጽግ አድርጎናል። ጌታን ስለወደድን ሁሉም ነገር ለጥቅማችን አብረው ይሰራሉ። ዘመኖቻችን በማይነገርና በክብር የተሞላ ደስታ የተሞሉ ናቸው። ክብር ለእግዚአብሔር ይሁን። አሜን። ሃሌሉያ። ኢየሱስ ጌታ ነው። መንፈስ ቅዱስ ረዳታችን ኃይላችን ነው። በውስጣችን ሰው በኃይል ጠንክረናል። ሃሌሉያ። እናመሰግንሃለን ጌታ መንፈስ ቅዱስ ፈዋሻችን፣ መንፈስ ቅዱስ አጽናኛችን፣ መንፈስ ቅዱስ መመለሻችን፣ መንፈስ ቅዱስ አስተማሪያችን፣ መንፈስ ቅዱስ ኃይላችን አበርቻችን ነው። ረዳታችንና አጋዣችን ነው። ኃይላችንና ጉልበታችን ነው። መንፈስ ቅዱስ መጽናኛችንና አጽናኛችን ነው። መንፈስ ቅዱስ አማካሪያችንና መካሪያችን ነው። ጌታ ይመስገን። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ ጠበቃችን፣ መንፈስ ቅዱስ አማላጃችን፣ መንፈስ ቅዱስ አበርቻችን ከኛ ጋር ሁል ጊዜ ከኛ ጋር የሚቆም ምንም ሁኔታ ቢሆን ብቻችን አይደለንም። ጌታ መንፈስ ቅዱስ በእኛ ውስጥ በኃይል እየሰራ ነው። እግዚአብሔር ይባረክ። እግዚአብሔር ይመስገን። ጌታዊ ስላስተማርከን ቃልህ እውቀት እናመሰግናለን። ክብርን ሁሉ ላንተ እንሰጣለን። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር መንፈስ የኢየሱስ ክርስቶስ ስም አሸናፊ ነው። ክብር ሁሉ ላንተ ይሁን። አሜን። ሃሌሉያ።